አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ የማስማ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ወይኔ ያለው አልሐምዱሊላህ። ለቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ጀማሪ ነኝ ሀባይቢ በቅንነት አበረታቱኝ ማለት ነው። ዛሬ የማሳያችሁ የመኮረኒ አሰራር ቀለል ያለ እና ጊዜ ቆጣቢ የሆነ ነው ማለት ነው። እንግዲህ ወደ አሰራሩ እንሄዳለን ማለት ነው። በላይክ ጀምሩ። ለቻናል አዲስ ሲሆናችሁ አበረታቱኝ፣ ነባሮቹም ላይክ ሼር በማድረግ አበረታቱኝ ማለት ነው። ሀባይብ ገልቢ እንግዲህ ወደ አሰራሩ እንሄዳለን ማለት ነው። ወደ አሰራሩ ስንሄድ እንግዲህ ሽንኩርቴን የሚበቃኝን ያህል እሱ ዘይት አድርጌ ጨምሬያለሁ ማለት ነው። ኢንሻአላህ እንግዲህ ተከታተሉኝ ማለት ነው። ሀባይቢ እንግዲህ እንደምትመለከቱት ሽንኩርቴን አቁላልቻለሁ ማለት ነው። ነጭ ሽንኩርቱና ሽንኩርቱ በአንድ ላይ አቁላልቻለሁ ማለት ነው። ሀባይቢ ከዛ የተፈጨ ስጋ አለኝ፣ የዶሮ ስጋ የተፈጨው ልጃጅ መፍሩም ማለት ነው። እሱን ነው የምጨምረው። አሁን እንግዲህ የተፈጨውን ስጋ ጨምሬያለሁ ማለት ነው። እና በዚህ መልኩ በደንብ አቁላለዋለሁ ማለት ነው። ለተወሰነ ደቂቃዎች ለብቻው አቁላለውና ከዛ ባህራቱን ምናምን እንጨምራለን። እንግዲህ ያው ቪዲዮ እንዳይረዝም ነው በደንብ ከካሜራ ጀርባ እያቁላለሁት ነው ማለት ነው። ሻን ቪዲዮ እንዳይረዝም ነው እንጂ በደንብ ማቁላላት አለባችሁ ማለት ነው። በጣም ቆንጆና ጣፋጭ ነው። ታፋጭ ነው ላይ እንደምትመለከቱት ተዋለሁ ማለት ነው። በደንብ ይቆላላል። አሻን ስጋውን ለብቻ ለራሱ እንዳያርገነ እና መሳ መጨማመራችን በፊት በቆላላና ሽንኩርት እንዳያርገነ እንትን ሀል ነው። የተፈጨው ስጋ ቆንጆ ጣዕም ይኖረዋል ማለት ነው። ቆንጆ ጣዕም ይኖረዋል። ስለዚህ በደንብ ማቁላላት አለብን ማለት ነው። ሀባይቢ እንደምትመለከቱት እንግዲህ እንደምትመለከቱት ያው በደንብ አቁላልቻለሁ። አሁን የምጨምረው ምንድነው ሳልሳ ነው ማለት ነው። እንግዲህ እንደምትመለከቱት እዚህ ነው ሳልሳ ጨምራለሁ። እና በደንብ እንትን እለዋለሁ። ሳልሳው ጣም ነው እንትን እስከሚል እንግዲህ በአንድ እጅ ካሜራ ተይዞ ነው በአንድ እጅ እንትን የሚባለው ማለት ነው። እንግዲህ እንደምትመለከቱት ያው በዚህ መልኩ እንትን ብያለሁ። ከትንሽ ደቂቃ በኋላ ደግሞ ትንሽ ተወውና ባህራቴን ምናምን እጨምራለሁ ማለት ነው። የተፈጨውን ቲማቲም ፈጭቼ አዘጋጅቻለሁ ማለት ነው። በመፍጫ እጨምራለሁ። ትንሽ ግን የሰልሳው እንትን ጣዕም እንትን እንዳይልብን ማቁላላት አለብን ማለት ነው። ሀባይቢ እንግዲህ ዋው ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። እንዴት መዳም ቤት ምናምን ያኔ ምግብ የምትሰሩ ሰዎች ምን እንስራ ብላችሁ እንትን ስለሚላችሁ ማለት ነው። ከትንሽ ደቂቃ በኋላ እመለሳለሁ ማለት ነው። እንግዲህ ከትንሽ ደቂቃ በኋላ በዚህ መልኩ ሰልሳው ጋር እንትን ብያለሁ። አሁን ነው የማደርገው ባህራት እጨምራለሁ። ያኔ የምትፈልጉትን አይነት ባህራት
እዛ ፍልፍል አስወድ እጨምራለሁ እና እንግዲህ ፍልፍል አስወድ እጨምራለሁ። ቆንጆ በርበሬ መሰለኝ። ከዛ ምንድነው የምጨምረው? ፓፕሪካ መንጉልት አረቦች እንግዲህ በእኛ ምን እንደሚባል አላውቅም። የማይለባለብ ተፈጨ ቀዩ በርበሬ። ከዛ ደግሞ ይሄ የሚያቃጥል ነው፣ ትንሽ ነው የምጨምረው። ከዛ ማጅ ጨምራለሁ። አሁን ማጅ ጨምራለሁ። ከዛ ደግሞ እንትን ከዝበራ መጥፎ ነው የምጨምረው ማለት ነው። የተፈጨ ከዝበራ እሱን ትንሽ ጨምራለሁ። እንደዚህ አደርግና ትንሽዬ ጫው ጨምራለሁ። ከዛ ምንድነው ጫው ጨምራለሁ ማለት ነው። ከዛ ሁሉንም በደንብ አቀላቅልና አዋህድና ማለት ነው። የተወሰነ ባህራቱ ጋር ምናምን በደንብ አቁላለዋለሁ ደግሞ ማለት ነው። አሻን ሲብ የተቆላላ ሲመጣ በደንብ ጣዕሙ አሪፍ ይሆናል ማለት ነው። ሀባይ ያው እንግዲህ በደንብ አቁላለሁት። በኋላ ምን አደርጋለሁ? የቲማቲም የፈጨሁትን ቲማቲም ነው የምጨምረው ማለት ነው። 2 ቲማቲም ፈጭቼ ነበረ፣ 2 ፍሬ ማለት ነው። አሁን እሱን ጨመርኩት ማለት ነውና እንግዲህ እንዳያርቅ እንግዲህ ተዋለሁ። እንግዲህ እንደምትመለከቱት በዚህ መልኩ ተውና እከድነዋለሁ በራሱ ካላስ እንደዚህ ሁሉንም ጨማምሬያለሁ። ለትንሽ ለተወሰነ ደቂቃ ተዋለሁ፣ እንደ 10 ደቂቃ እከድነው ማለት ነው። እከድነው እንግዲህ እንደምትመለከቱት ያው በዚህ መልኩ ያማረ ክሽና እንዳለ ማለት ነው። ይሄን ይመስላል እንግዲህ አሁን ከድኛ ትንሽ ተዋዋለሁ ማለት ነው ሀባይቢ እና ከትንሽ ደቂቃ በኋላ እመለሳለሁ። እና ከዚህ ደግሞ በጣጥስ አለኝ ማለት ነው። ድንች በረዛዝሙ የተቆራረጠ ጂዘር ማለት ነው። ካሮት በረዛዝሙና ፍልፍል ባሪድ በረዛዝሙ ማለት ነው። ቃሪያ የማያቃጥለው ቃሪያ በሱ በረዛዝሙ ቆርጬ ጠብሼዋለሁ ማለት ነው በዘይት። ከዛ ሲበስል አውጥቼዋለሁ። በይዲጃን ያላችሁ ሀሪፍ ነው። በይዲጃንም እንደዚህ በረዛዝሙ ቆርጣችሁ በይዲጃን አድርጎ መጨረሻ አሰራሩን ያሳያችኋለሁ ማለት ነው። እና ይሄን ይመስላል። አሁን ደግሞ እንትኔን ነው ማበስለው መኮረኒን ማለት ነው። ለብቻው አበስላለሁ በብረት ድስት። እንደምትመለከቱት ያው የሚበቃችሁን ያህል ጨውና ትንሽ ዘይት አድርጋችሁ ከዚህ የሞቀ ውሃ ምን ነው የምናደርገው መኮረኒያችንን እንትን እንላለን ማለት ነው፣ እናበስላለን። እንግዲህ አሁን ያው መኮረኒን ጨምሬያለሁ ማለት ነው። ሀባይቢ እስከሚበስል ተዋለሁ። አሁን እንግዲህ በዚህ መልኩ ምን ጨምራለሁ መሰላችሁ? ከሬማ ጠበኽ ከሬማ ጠበኽ የሚሉት ይሄ ማለት ነው ጨምራለሁ። እንደምትመለከቱት እኔ ያው በመለኪያ ነገር አልለካም፣ ዝም ብዬ በቃኝን ያህል እንደዚህ በዚህ መልኩ አደረኩ። ከዛ እናዋህደዋለን። እንግዲህ ደግሞ ተዋህዶ እንትን ካለ በኋላ ተመልሰን እንመጣለን ማለት ነው።
እና በዚህ መልኩ ትንሽ ከድኜ ተዋዋለሁ ማለት ነው። እንግዲህ የዛሬ ያው እንደምትመለከቱት መጨረሻ ላይ ይህንን ይመስላል ማለት ነው። ለሆነም ሁሉም አሁን እንደምትመለከቱት ያው እንግዲህ እያበቃ ነው። ትንሽ ተዋለሁ። አሁን ከትንሽ ደቂቃ በኋላ ደግሞ አመጣለሁ ማለት ነው። መኮረኒም ያው እየበሰለ ነው። ከዚህ በጎን መኮረኒ እንጠጫለን። በጣም ሀሪፍ ነው። አረቦች ይወዱታል። ሰርታችሁ ሞክሩት። እንግዲህ እንደምትመለከቱት አቁቷን አሁን እንጨምረው ዳራችንን ያው የጠበስኩትን በጣጥሱንና ፍልፍል ባረዶውን ሁሉንም አይነት እጨምራለሁ ማለት ነው። ውዶችዬ ሰራርታችሁ ሞክሩ። መዳም ታመሰግናችኋለች። ምግብ የምትሰሩ ማለት ነው። እንግዲህ ሰርታችሁ ደግሞ ለቤታችሁም ብሉ። በጣም ቆንጆ ምግብ ነው። ኢንሻአላህ ትወዱታላችሁ። ከዛም መኮረኒን ነው የምጨምረው። መኮረኒን እንጨምራለሁ። አሁን እንግዲህ እንደምትመለከቱት መኮረኒን ተጨምሮ ማለት ነው። ብስሚላ መኮረኒውን አጠፍንተዋለሁ። ውሃውን በደንብ አጠፍኩት። ውሃው አያስፈልገኝም። ከዛ ያው እንግዲህ መኮረኒ በጣም ብክት እንዳይል በደንብ ያረጋችሁ ቀስ አድርጋችሁ ታቀላቅሉታላችሁ ማለት ነው። ሀቂቃትን ሰርታችሁ ሞክሩት። በጣም ነው አረቦች የሚወዱት። እና እኔ ስሰራላችሁ ሁልጊዜ ይወዱታል። እናንተም ሰርታችሁ ሞክሩት። አባይቤ ቀስ አድርጋችሁ መኮረኒያችሁ እንትን እንዳይል በእንትን ነው የምታረጉት ማለት ነው። በስርዓት የምታገላበጡት አሻን አይሰባበርም መኮረኒ ማለት ነው። እና ያሚ ነው። ሰርታችሁ ሞክሩት ሀባይቢ። ስለምታበረታቱኝ ስለምታደርጉልኝ ድጋፍ ደግሞ ከልብ ነው ማመሰግናው። ስለነበረን ቆይታ አመሰግናለሁ። እንግዲህ ያው በዚህ መልኩ ሰርቼ ጨርሻለሁ። አቀራረብ ነው ማለት ነው። እንግዲህ ሀባይቢ ላይክ ሼር ማድረግ እንዳትረሱ። ከልብ አመሰግናለሁ። ጀዛኩሙላህ ኸይር ብያለሁ። ባይ ባይ ማሰላማ። ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ ውድ ቤተሰቦች ማለት ነው። እንግዲህ ያው ቪዲዮ ከተመቻችሁ ላይክ ሼር አድርጉ። የዛሬው ምሳ ይሄን ይመስላል። ዋው ነው። ሰርታችሁ ሞክሩት ሀባይቢ ማለት ነው። አበረታቱኝ ማለት ነው። ላይክ ሼር ኮሜንት አስተያየት አድርጉ። በጣም ቆንጆ ነው። በአረቦች ያው ተወዳጅ ምግብ ነው ማለት ነው። ሰርታችሁ ሞክሩት። እናንተም በቤታችሁ ተወዱታላችሁ ማለት ነው። ሀባይቢ በጣም አሪፍ ነው። እንግዲህ ይሄን ይመስላል። አበረታቱኝ። አዲስ ጀማሪ ነኝ ነው የምለው ሀባይቢ ባይ